ሁለት አይነት ኤሌክትሪክ አለ። ዳይሬክት ካረንት እና ኦልተርኔቲቭ ካረንት ኤሲ እና ዲሲ ማለት ነው። አሁን ዲሲ ውስጥ ማለት ነው ዲሲ ሰርኪዩት ውስጥ ማጂክ የሚመስል ቀመር አለ። ለምሳሌ እኛ ያለን ባትሪ 12 ቮልቴጅ ነው። ለሶርስ ደግሞ የፈለግነው 24 ቮልቴጅ ከሆነ ምንድነው የምናደርገው? ባትሪውን ነው የምንቀይረው ወይስ 12ቱን ወደ 24 አሳድገን ነው የምንጠቀመው የሚለውን ነው። እንዴትስ እናሳድጋለን? ለምሳሌ ይሄ ባትሪ እንደዚህ ሰርኪዩት ማለት ነው አለ። እዚህ ጋር ኢንዳክተር እናስገባለን። እዚህ ጋር ደግሞ ስዊች አለን። እዚህ ጋር ኢንዳክተር አለ፣ ባትሪ አለ። የምንፈልገው ደግሞ 24 ቮልቴጅ እንዲያወጣልን ነው። እዚህ ጋር ያለው ባትሪ 12። ይሄ እንዴት ነው አፕ የምናደርገው? ይሄ ዲሲ ቱ ዲሲ ኮንቨርተር ነው ማለት ነው። አሁን እንግዲህ ኢንዳክተር እዚህ ጋር አለ፣ እዚህ ጋር ስዊች አለ፣ እዚች ጋር ዳዮድ አለች፣ እዚህ ጋር ሎድ አለ። ይሄ ሎዳችን ነው። ይሄ ኢንዳክተር ነው፣ 12 ቮልቴጅ ነው። የምንፈልገው 24 ቮልቴጅ ነው። አሁን ላይ ኢንዳክተራችን ነው ትልቁን ጨዋታ የሚጫወተው ማለት ነው። ኢንዳክተራችን ቻርጅ በሚሆንበት ሰዓት ላይ ኢንዳክተር በመሰረቱ ኤሌክትሪክን በማግኔቲክ ፊልድ አማካኝነት ያስቀምጣል። ኦን በሚሆንበት ሰዓት ላይ ኢንዳክተራችን ቻርጅ ይሆናል ማለት ነው። ኦፍ በሚሆንበት ሰዓት ላይ ደግሞ ዲስቻርጅ ያደርጋል ማለት ነው። አሁን እዚህ ጋር ስዊች አለ። ስዊቹን እንግዲህ ለራሳችን አይደለም የምንነካካው፣ በማይክሮ ኮንትሮለር ነው እንዲሰራ የምናደርገው። ለምሳሌ እዚህ ጋር አይጂቢቲ መጠቀም እንችላለን። አይጂቢቲ ሞስፌት ማለት ነው። እና 12ቱ 24 ሆኖ ያገለግለናል። ዲሲ ቱ ዲሲ ኮንቨርተር ማለት እቺ ሰርኪዩት ናት ማለት ነው።